ስለ እንደዚህ ወጥቼ ሳወራ እየዷ ቤት ገብቼ የዛሬ 3 ዓመት ነው ይሄንን የምነግርህ። ስለዚህ ልጁን እባካችሁ ለማወቅ ሞክሩ ነው። ኦኬ ቴንክ ዩ ከልብ አመሰግናለሁ ኤቢ። ክብራትና ክብራን 100 ሚሊዮን ብሩን አንረሳ። ይሄ ገንዘብ በቶሎ መግባት አለበት። ሁላችንም እኔ ሬዲ ነኝ። ላይቭ ላይ ነው የምላችሁ። ላይቭ ላይ የመቄዶንያ ሰዎች ነግሬያቸዋለሁ። እንዲህ ያለ ቻሌንጅ ተጀምሯል ብያቸዋለሁ። ብዙዎች ሰዎች ደስ ነው ያላቸው። እግዚአብሔር መቄዶንያዎችን አያቸው። እግዚአብሔር ቢንያምን አየው። እኔን ሰው አትበሉኝ፣ እግዚአብሔር ምስክሬ ነው። ከሰው እንዳቆጥሩኝ። ብዙ ቻሌንጆች አሉ አይደል? አምታታው በከተማው ምናምን የተሰራ ምናምን ያደናብሯቸዋል አይደል? ይሄ ጠዋት የሆነ ግርግር ይፈጥራሉ ምናምን ይቀልዳሉ። እኔ እንደዛ ልጅ አይደለሁም። አምሶሪ እኔ እንደዛ ልጅ አይደለሁም። እኔ ከፈለኩኝ ነው የምቀልደው እንጂ ቁም ነገር ከሆነ ቁም ነገር ከሰጣችሁኝ በቁም ነገር ነው ማለት። ይሄ ቁም ነገር ነው፣ ሲሪየስ የሆነ ነገር ነው። መቄዶንያ በብዙ መታገዝ አለበት። እንዲህ አለ ደግሞ ባለሀብት 100 ሚሊዮን ብር ሰጣለሁ ሲል እግዚአብሔር ይባርኩ። አንረሳ፣ እንዳትረሱ። ቴንክ ዩ ከልብ ነው ማመሰግነው። የመቄዶንያ ሰዎችን እያዩ ነው። ይህን ቻሌንጅ ተከትለው የሚቀላቀሉ ሰዎችን እያዩ ነው። በነገራችሁ ላይ እኔ ልውረድ ቴዲ፣ የመጨረሻ ንግግሬ ምንድን ነው? እሱ 100 ሚሊዮን ብር ከሰጠ እኔ 1 ሚሊዮን ብር በአንተ ቤት ስም እሰጣለሁኝ። ካስገባ ይሄ ሪከርድ ተደርጎ ይቀመጥ። 100 ሚሊዮን ከሰጠ 1 ሚሊዮን እሰጣለሁ እኔ። ለእናንተ 2 ሚሊዮን አይደል የሰጠ? ይሄ ያዝል። ካልሰጠ ስንት ታስገባለህ? ይሄን እንጠይቅልህ። አሁን ላይ ስለሚችል ካልሰጠ አልሰጥም። ጅቦ አታንቀሳሰር። እንደማይሰጥ ታውቃለህ። ዛሴት ያንን እኮ ነው የተናገርኩት። ታዲያ ካልሰጠ አልሰጥም ነው ጅቦ። ኦኬ አይ ደምሩ፣ እናንተ ደምሩ። ካልሰጠ ግን ከሰጣችሁ እኔ ስለማቅ ነው። እኔ 500 ሺህ አስገባለሁ በኢትዮጵያ እናቴ። አይ እየፎገራችሁ ነው። ካልሰጠ አይ ነው አይፎገራችሁ አይመስልኝ። ፕራይቬት ጄት ያስላችሁ 500 ሺህ አስገባለሁ። ይሄ ሁሉ ሰው ጅቦ 500 ሺህ አስገባለሁ ብሎ በራስ መተማመን እስኪያመጣ ድረስ በዚህ ደረጃ ሰው ካወቁት አይ ዶንት ኖ። ይኸው እስካሁን ደግሞ እየደመራችሁ። ካልሰጠ ግን 1000 ብር አስገባለሁ እየደመራችሁ። ካልሰጠ 1000 ብር፣ ከሰጠ ግን 500 ሺህ። በራስ እጅ አንገት ላይ ገመድ ነው ያስገባው። ቴዲ ይረሳል ብለን አንረሳ። ገመድ ነው ያስገባው። እሺ ቴንክ ዩ ኤቢ፣ ከልብ አመሰግናለሁ። ቅድስትን እንስማትና ከዛ ከታች ላውጋው፣ ከዛ ጅቦን እንስማውና ቡኖና ባባን እንሰማለን። ከልብ አመሰግናለሁ። እሺ ቅድስታችን ምን እንደምትዩ? እኔ በጣም ቆየው እኮ ቴዲ፣ በቃ በጣም ቆየው። ያው ቡኖ ምትሄድበታለህ? ቅድም አውርተሃል ቡኖ። ቅድም ስለዋራ እኛ አንድም አላገኘንም። ያላውሩና ወደ አንተ እመጣለሁ። እሺ ቅድስታችን ቴንክ ዩ ቴዲዬ፣ ሁልጊዜ እንደምለው ለምትከፍተው መድረክ ምስጋናዬ ይድረስልኝ። እኔ በአጋጣሚ ነገርየው ሲጀመር ሁሉ አንተ ገስት ላይ ነበርኩና እንደውም ሪከርድ የተደረገው በየቲክቶክ ሲዘዋወር በጣም ብዙ ሰዎች እየደወሉ እንደ አንቺ እርዳታ ውስጥ ደግሞ ምን ልትሰሪ ገባሽ ምናምን እያሉ የኔ ፎቶ ስለነበረ ብዙዎች ይጠይቁኝ ነበረ። ይሄን ጉዳይ እንደው በጣም ነፃ ሆኜ ለማየት በጣም ሞክሬያለሁኝ። የነበሩት መድረኮች በጣም ነፃ። እንደውም ቴዲ በጣም መወቀስ ካለብህ ለፍራኦል ያሳየኸው ትዕግስት፣ ለፍራኦል የሰጠኸው እድል በአይናችን የሚታይ ነገር ስለነበረ መወቀስ ካለብህ እዛ ላይ ልትወቀስ ትችላለህ። ግን እኔ እሱንም የማልወቅስበት አንደኛ ተበደልኩ ብላ ችግር ደርሶብኛል ብላ የመጣች ሰው ስላለች የእሷ ችግር እንዲፈታ ስለገባኝ እዛ ላይ ምንም ዳውት የለኝም። እኔ እዚህ ውስጥ እንደምታውቁት እኔና ቴምር አንስማማም በፖለቲካ ለትንሽ ደቂቃም እንኳን መነጋገር አንችልም። ግን ሐቅ አላት ይችልች ላለፈው 3 ዓመት ሚሰማታታ መከራዋን ስታይ የነበረች ሴት ነች። ቴምር ምንም አይነት የፖለቲካ ምናምን አቋም ሊኖራት ይችላል። ኢቭንም እኔና ቴምር አማራ ሆነ አንግባባም በፖለቲካ ያ ሌላ ጉዳይ ነው።
ሐቋ ግን ተደብቆ ለ3 ዓመት እችሊ ስትንከራተት ነው የቆየችው በየቤቱ። ይሄ ደግሞ እንዳይሰማ እንዳትሰማ ጉዳዩ በገለልተኛ ወገን እንዳይታይ የተደረገበት ምክንያት አለው። ይሄ ምን አይነት ስራ እንደሚሰራ ያው ብዙዎች ከኋላ መተው የተናገሩት የነበረ ነገር ነው። ግን በዚህ መድረክ ላይ መታ ተናግራለች። በስነ ስርዓት ለመዳኘት ተሞክሯል። መረጃዎችን በስነ ስርዓት ለማጥራት በጣም ተሞክሯል። ስለዚህ ለከሆነ እነዚህ ይሄ መረጃው ትክክል ነው ትክክል አይደለም ምናምን የሚሉ ነገሮች ባክፋየር እንደሚያደርጉ ገና ሂደቱ ያስታውቅ ነበር። አደገኛ ሂደት ስለነበረው ግን መሃል ላይ ትዝ ይልህ ከሆነ እኔ አንድ ልጅ ገብታ ፍራኦልን ለምን ነው በወዙ ብንለው በሰበህቱ ብንለው እውነት ለመናገር እኔ የዛን ቀን ይሄ ልጅ በቃ ትክክለኛ መረጃ ባይኖረው ይሄን ያህል ለምንስ ይጨክናል የሚል እምነት እንዲዝ አርጎኝ ነበር። በጣም ለምን ነው እንዲህ አይነት እንትን ውስጥ አንግባ። ሴት ልጅ ናት። ህይወቴ ተመሰቃቀለ እያለች ባንተ ምክንያት መከራ አየሁኝ፣ የማልፈልገው ያላሰብኩት የህይወት አቅጣጫ ውስጥ አስገባኝ። በነገራችን ላይ ሁሉም ሰው መታዘብ ያለበት ነገር አንዳንዶች ሲሉ ሰማሉ ነፃ ገበያ ነው ምናምን ሲሉ፣ ቴምር ይዛ የመጣችው ጉዳይ ነፃ ገበያ አይደለም፣ የሞራል ጉዳይ ነው። ተጭበረበርኩኝ፣ ባለማወቄ ተጭበረበርኩኝ፣ ለፍቼ ደክሜ ያጠራቀምኩትን ገንዘብ ባከነብኝ ብላ ነው የመጣችው። የነፃ ገበያ ጉዳይ አይደለም። ሴት ልጅ ስለሆነች ነው በነገራችን ላይ እንደዛ ያደርግ። ወንድ ልጅ ቢሆንማ ሽጉጥ ይዞ የሚኖርበት ቤት ድረስ ይሄዳል። ወንድ አበሻ ቢሆን እንደዛ ያደርግም። ከዚህ በፊት ያደራደሩትም ሰዎች በቃ አንቺ ተይ በቃ ምናምን ብለው አያልፉም ነበር። ሴት ልጅ መሆኗን ምንም እንደማታደርገው ስላወቀ ነው እንዲህ አይነት ጨዋታ ውስጥ የተገባው። በቃ ልጅቷ የተናገረችው ነገር ገበያ አይደለም። ይሄ ዕውቀት የለኝም አመንኩኝ፣ በማመኔ ተጭበርብሬ ያለውኝ የኢትዮጵያ ሕዝብ ይፍረደኝ ብላ ነው የመጣችው። ሌላ ምንም ነገር ብላ አልመጣችው። በዛ ሰዓት ግን የተወሰኑ ሰዎች ገብተን እባክህን በቃ ከዚህ በላይ እሷ እኮ ትዝ ይላችሁ ከሆነ አምጥታ ስንት ብር ይሰጥሽ ስትባል ደስ ያለውን ነው ያለችው። አልተመነችም እንኳን ሌላ ቀርቶ ማለት ነው። አልተመነችም። ደስ ያለውን የሚችለውን ነገር ያድርግ ብላ በሐቅ ጎንበስ ብላ ነገሩን ለመፍታት ተሞክሮ ነበር። አይ እሷ የምታወራው ውሸት ነው፣ ማስረጃዎች አሉኝ፣ ጊዜ ያስፈልገኛል፣ በዚህ ጊዜ ይዤ እመጣለሁ። ከዛ ደግሞ የዛን ቀን ሁላችንም ስንለምነው እምቢ ብሎ 1 ብር እንደውም $19,000 ለሷ ቀንሼላታለሁ። ሪከርድ ተደርጓል። 1 ብር ከሸጥኩበት አትርፌባት ከሆነ $50,000 እሰጣታለሁ ብሎ ነው የተለያየ ነው። ይሄው የመጨረሻው ማስረጃ ሲመጣ 50 ምናምን $150 ምናምን ተብሎ መጣ። እሺ ይሄ ታዲያ ምንድነው? ፍትህ አይቱ ጋር ነው? ቃል የገባውስ ነገር ምንድነው? እኔ አንዳንዶች እያየሁኝ ነበር። መወገን ካለባችሁ ከሴቷ ጎን ነበር የምትቆሙት። ሴት ልጅ ናት፣ ብዙ ዋጋ ከፍላለች። ለዛውም በሰው ሀገር ወጣትነቷን ልጅነቷን ከፍላ ያመጣችው ገንዘብ ነው። ዝም ብላ አላመጣችሁ። ሴት ልጅ ስትጎዳ ከሴት ልጅ ጎን ቆመን ፍራኦልን ብንጫነው ይሻል ነበረ። ምክንያቱም ምንም ስለማይሆን እሷ ግን የደረሰባትን ብዙ ነገር ስትናገር ማንንም ሰው ጆሮ ሊሰጣት አልፈለገም። የእውነት አምላክ ነው። 3 ዓመት ሙሉ ተንከራታ እዚህ ቤት የመጣችው ቴምር እውነት ለመናገር ከሐቅ አላት ይችልች። በዛ ላይ ደግሞ ነው ያየሁት ምን መሰለህ፣ ቴምር በጣም ጠንካራ ሴት ነች። ይሄ ያልሰበራት ሚዲያው ያልሰበራት በየቦታው የተሰደበች በየቦታው ማዕት ነገር ስትባል ነበር። ቴምርን ያላበረታታን ከቴምር ጎን ያልቆምን ከየትኞቹም ሴቶች ጎን ልንቆም እንደማንችል ነው የሚሰማኝ። በቃ ከዚህ በላይ ጀግንነት ምን አለ? መኪናውን ሰጥቷት አይሆንም ሲላት ከዜሮ ጀምራ እኮ ነው መንጃ ፈቃድ አውጥታ የሄደችው። ማንም ወንድ ልጅ የማያደርገውን ነገር የደፈረች ሴት ናት። የእውነት ጀግና ናት። ለእኔ ጀግና ነች። አሁንም ተሰብራት ቀርብ አሚን ራሷን በብዙ ነገር አስተካክላ እንደምትሄድ ተስፋ አረጋለሁ። እኔ ግን ለፍራኦልን ማስተላለፈው ነገር እንባዋ ሲቀና አለይ ነው። ህይወቷን ባሰበችው ቁጥር ተኝታ በተነሳች ቁጥር እግዚአብሔር ይፍረድበት የሚል ነገር ይመጣል። ውሸቷን እንኳን ቢሆን ካንተ ቢያልፍ ይሻል ነበር። ሐቅ አይቀርም፣ ሐዘን አይቀርም። በየቀኑ ግን ባንተ ምክንያት እየታመመች እንድትኖር ማድረግ በጣም 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 ስህተት ነው። አሁንም ጊዜው አለ። እችሊ ተበድላለች፣ ብዙ ውጣ ውረድ አይታለች።
በየቦታው የተገዙ ሰዳቢዎች እየሰደቧት ነው የሚውሉት። አይቻለሁ 2 ቀን 3 ቀን እያየሁት ነው። ተገዢዎች እንደሆኑ ይታወቃሉ። ተገዢዎች እየሰደቧት ነው የሚውሉት። እንዴ ዳኞ ይባለች ሀቄ ውጣ ተበድያለሁ። ይሄ እኮ የሚያሳየው ታውቃላችሁ አይደል? ብዙ ሰዎች ተበድለው መተው እንዳይናገሩ አፍ ማዘጋት ነው የተያዘው እኮ። ትንሽ ቆይተን እናያለን። ብዙ ሰው ይመጣል በብዙ በደል ውስጥ ያለፈ። በተለይ ታዋቂ ሰዎች ሰዎችን እየበደሉ ግን ደግሞ ማፈን ስለሚችሉ ተበድለው የተቀመጡ ሰዎችን እናያለን። ይሄንን ነው እያበረታታን ያለ ነው። እኔ ከሴቷ ጎን ያልቆመ ሰው ምንም አይነት ነገር ላይ አብሮ ይቆማል ብዬ አላስብም። መድረኩ ትክክለኛ ነው። መድረኩን ለመራቅ የተሄደበትን ሂደት አይተነዋል፣ በደንብ አይተነዋል። ተዚል ከሆነ ሐቅ ካለህ እነዚህ እርዳታ የሚሰበስቡ ሰዎች በልተውህ ከሆነ ለምን ከመድረክ ትጠፋለህ? ለምን ከቲክቶክ ላይ ትጠፋለህ ብዬ ጥያቄውን እንኳን ያቀረብኩለት ነኝ እና አሁን ፍራኦልን ስለምትወዱት ለመሸፈን ምናምን የምትሄዱ ሰዎች አትጠቅሙትም። ሰው ስተት ከሰራ ስተት ሰርተሃል መባል አለበት። ሰው ማይሆን ነገር ውስጥ ከገባ መመለስ አለበት። ምክንያቱም ፍራኦልም የኢትዮጵያ ልጅ ነው፣ የኛ ልጅ ነው። ስተቱን ሸፍኖ ወይም ከሱ ጎን ቆሜ አሁን በዚህ ሰዓት ከሱ ጋር ስለሆንኩ አሳይቻለሁ ብሎ እሱን አይጠቅመውም፣ ገደል ነው የሚከተው። እውነተኛ ሰዎች ፍራኦል እዚህ ቲክታክ ላይ እንዲቆይ የምትፈልጉ ፍራኦል የተሻለ ሰው እንዲሆን የምትፈልጉ ሰዎች ካላችሁ ከሐቅ ጎን ቁሙ። ስተት ከሰራ ስተት ሰርተሃል በሉት እንጂ በውሸት አትካቡት። ምንም አይጠቅመውም፣ ይጥለዋል፣ አያነሳውም። ይሄን ለማለት ነው። ቴንክ ዩ። እሺ 30 ሰከንድ ብቻ አንዴ ትላለህ። ከዛ ለማስታወስ ያህል በመጀመሪያው ዙር ቅድስት ያቢና ሰብለ ለቅሶ እየቀራቸው ተማጽኖ ያቀረቡ ሰዎች ነበሩ። ይህን ጉዳይ በሽምግልና ለመጨረሽ ታስታውሳላችሁ። እኛ ስቴፕ ባይ ስቴፕ እኮ እየመጣን ያለው አይደል? በቅደም ተከተል ክሮኖሎጂካል ኦርደሩን ጠብቄ ነው ስመጣ የነበረው። እያንዳንዱን ነገር ታስታውሳላችሁ። በቃ ከአንተ ይለፍ። በቃ በድላም ከሆነ እግዚአብሔር እጇን ይሰጣታል። እኔ ይህን ጉዳይ ሳውቀው 3 ዓመት ነው ስላችሁ፣ በገባሁበት ቦታ ላይ ሁሉ ጭቅጭቃል። እንደውም መጽሐፍ ቅዱስ ላይ ነግራቸዋል። መጽሐፍ ቅዱስ ላይ ሁልጊዜ ፋይሌ ይታይ ያለች የምትጨው አንድ ሴት በጣም ከመጮኋውና ከማልቀሷ ከመጨቅጨቋ ብዛት ንጉሱ ፋይሏን መዘዘላት እና አይላት ይባላል። እንደዚህ አንዳንዴ ሰዎች ይበደላሉ። ሰዎች ሲበደሉ እናንተኛ ምናየው በፖለቲካ መነጽራችን ነው የምናያቸው፣ በብሔር መነጽራችን ነው የምናየው። የሰዎችን ችግር የምንሰማው በብሔር ነው፣ በማንነት ነው የምንሰማው። ተበደልኩ ያለው ሰው የኦሮሞ ከሆነ አማራ ልጅ ኦሮሞነቱን አይደለም ማድመጥ ያለብን፣ ወይ ኦሮሞ አማራነቱን አይደለም ማድመጥ ያለብን። በማህበራዊ ጉዳይ ሰዎች ተበደለን ፍትህ እንፈልጋለን ካሉ ብሔራቸው ምንም ሊሆን ይችላል፣ ሃይማኖታቸው ምንም ሊሆን ይችላል። ቢያንስ የኔን እንኳን ጉዳይ ሃይማኖቱ ሳንገባ ብሔሩ ሳንገባ እንኳን እናውራ እንጂ እንዴ ኦሮሞ የአማራን ችግር ይፍታ እንጂ በማህበራዊ ጉዳይ አማራ የኦሮሞን ችግር፣ አማራ ትግራይ የስልጤን ምናምን የተባባለን ቁጭ ብለን እስኪ እናውራ። ማህበራዊ ጉዳይ እንኳን እንፍታ፣ ፖለቲካውን እንኳን እሺ። ግን እኔ ያየሁት ነገር አሳዝኖኛል በፍራኦል ጉዳይ። በዚህ አጋጣሚ ኢቨን ራሳቸው የኦሮሞ ልጆች ይሄ ጉዳይ በብሔር አይደለም እስኪሉ ድረስ ማለት ነው። ምንድን ነው የምታወራው? በማንነት ተሰድበ ከሆነ ኦኬ፣ ራስን